etíope, apretando los dientes, se va a hacer con el triunfo en Barcelona, campeona del maratón del Zurich Maratón de Barcelona. Foyen Tesfaye Hailu, esta mujer በጭጋጋማው ሐምሌ ለአትሌቶቻችን ደማቅ ፀሐይ ፍንትው ብላ ወጣለች። ያልጠበቁትን ሲሳይ አግኝተዋል። በሽልማት ተንበሽብሸዋል። ሽልማቶችን ከተቀበሉ አትሌቶች መካከል ዮሜፍ ቀጀልቻ አንዱ ሆኗል። በዓለም ላይ ድንቅ ታሪክ የጻፈች አትሌት ነች። የሀገራችንን ክብረ ወሰን አስመዝግባለች። ወጣቷ አትሌት ፎቴን ተስፋዬ የሽልማቱ ተካፋይ ሆናለች። በአፍሪካ አትሌቲክስ አይተን የማናቀውን እድል እንድናገኝ አድርጓል። የወርቅ ሜዳሊያ የኛ ሆኗል። በክብረ ወሰን እንድንበሸበሽ ታሪክ ጽፏል። አትሌቱ ምስጋናው ዋቆማ ይባላል። ከተሸላሚዎቹ አንዱ ሆኗል። ከአትሌቶች ጀርባ ትልቅ ስራ ሲሰራ የነበረው ስሙ በበጎም በክፉም የሚነሳው ገመዶ ደደፎን የተመለከተ አዲስ መረጃ ወጥቷል። ከተሸለሙ አትሌቶች ጀርባ ያለው ቱጃሩና ልበቀናው ሰው ማን ነው? ይሄንንም በዝርዝር ትሰማላችሁ። በድል አደባባይ ለደመቃችሁ፣ በሽልማት ለተንበሸበሻችሁ አትሌቶች እንኳን ደስ አላችሁ እያልን መረጃውን እንነግራችኋለን። እናንተም እንኳን ደስ አላችሁ ማለት ትችላላችሁ። ምነው ሽልማቱ ዘገየ የሚሉም አሉ። ለዚህ መልሳለን። ይኸው መረጃው። በነገራችን ላይ የኢትዮ ኤሌክትሪክ የአትሌቲክስ ክለብ ነው ለጀግኖች አትሌቶቻችን ሽልማትን ያዥጎደጎደው። ከተሸላሚዎቹ መካከል ጀግናው አትሌት ዮሜፍ ቀጀልቻ አንዱ ነው። በለንደን ማራቶን በመጀመሪያ የማራቶን ውድድሩ ባስመዘገበው 1 ሰዓት ከ59 ደቂቃ ከ41 ሰከንድ የኢትዮጵያ ክብረ ወሰንን ማስመዝገቡ ይታወቃል። የዓለም ሁለተኛው ምርጥ ሰዓት ማምጣቱ ይታወቃል። ባስመዘገበው ሰዓት ልክ 25 ግራም የአንገት ሀብል ወርቅ ነው የተሸለመው ዮሜፍ ቀጀልቻ። በነገራችን ላይ ዮሜፍ ቀጀልቻ ማራቶንን ከ2 ሰዓት በታች የገባ የመጀመሪያው ኢትዮጵያዊ ነው። በታሪክ ለመጀመሪያ ጊዜ ነው የዮሜፍ ቀጀልቻ የማራቶን ሩጫን የሮጠው። በዚህ ለመጀመሪያ በሮጠው ውድድር ላይ ሁለተኛ ደረጃን ይዞ ሲያጠናቅቅ 1 ሰዓት ከ59 ደቂቃ ከ49 ሆኖ ነው ሰዓቱ የተመዘገበበት። በዚህ ውድድር ላይ ኬንያዊ አትሌት አንደኛ ሆኖ መግባቱ ይታወቃል። ኬንያዊው አትሌት ክብረ ወሰንን አሻሽሎ ሰብሮ ወደ ሀገሩ ሲገባ በስሙ በሪከርዱ ስምም ጭምር የተመዘገበ ታርጋ እንዲሁም ከመኪና ሽልማት ጋር መሰጠቱ ይታወሳል። የኛ ሀገር አትሌት ግን ከወራት በኋላ ክብሩ የተመለሰለት ይመስላል። ይህ ጀግና አትሌት ዮሜፍ ቀጀልቻ በጣም አስገራሚውን የማራቶን የሩጫ ውድድርን አሸንፎ ወደ ሀገሩ ሲገባ አባከና ያለው አልነበረም። አሁን ግን ለኢትዮ ኤሌክትሪክ ስፖርት ክለብና ለአሰልጣኞቹ እንዲሁም ለክለቡ ማናጀሮች ልባዊ ምስጋና ይግባና ሽልማትን ተንበሻብሿል። ዮሜፍ ቀጀልቻ ይሄ የዓለም ክብረ ወሰንን ያስመዘገበው አትሌት እንኳን ደስ አለህ ልንለው ይገባል። ዮሜፍ ቀጀልቻን የምትወዱ ዮሜፍ ቀጀልቻን የምታከብሩ እስቲ ዮሜፍ ቀጀልቻን በአንድ ቃል ጥሩት። ለናንተ ዮሜፍ ቀጀልቻ ምንድነው? እኛ ጀግናው እግረ ፈጣኑ እንለዋለን። እስቲ ሐሳባችሁን ግለጹልን። ኢትዮ ኤሌክትሪክ ስፖርት ክለብ ከሸለማቸው አትሌቶች መካከል አትሌት ፎቴን ተስፋዬ አንዷ ናት። ፎቴን ተስፋዬ በ2026 በባርሴሎና ማራቶን ውድድር ላይ 2 ሰዓት ከ10 ደቂቃ ከ51 በሆነ አስደናቂ ሰዓት አሸንፋ ነው የቦታውን ሪከርድ ጭምር መጨበጥ የተቻላት። በዛው አመት በዙሪክ ዳይመንድ ሊግ 3ኛ ደረጃን ይዛ በማጠናቀቅም ታውቃለች። በቫሌንሺያ የግማሽ ማራቶን ውድድር ላይ ባለማ አቀፍ ደረጃ 3ኛውን ፈጣን ሰዓት ማስመዝገቧ ይታወቃል። እኚህንና ሌሎች አንጸባራቂ ስኬቶችን ለክለቧ ያመጣቸው ለሀገሯ ያበረከተችው ጀግናዋ እንቁዋ የሀገራችን አትሌት ክለቧ
ኢትዮ ኤሌክትሪክ የ25 ግራም የወርቅ የአንገት ሀብልን እንድትሸለም አድርጓታል። ፎቴን ተስፋዬ አንጸባራቂ አትሌት ነች። በሮጠችበት ቦታ ሁሉ አሸናፊ ነች። የዓለም መገናኛ ብዙሃን እሷን እንዲህ ገልጿታል፣ አዲሷ ኮከብ እያሉ። እናንተ ፎቴን ተስፋዬን እንዴት ትገልጿታላችሁ? ሁነኛዋ የጥሩነሽ ዲባባ ተተኪ እያሉ የሚያሞካሿት አሉ። እናንተ ፎቴን ተስፋዬን እንዴት ነው የምትገልጿት? እስኪ ሀሳባችሁን አጋሩልን። ስለ ሌላኛው ተሸላሚ እንነግራችኋለን። በነገራችን ላይ ሌላኛው ተሸላሚ ለፎቴን ተስፋዬ የሚሆን ለዮሚፍ ቀጀልቻ ትልቅ ቦታ ያለው አትሌት ነው። ይህ አትሌት ነበረ፣ አሰልጣኝም ነው። አሁን ደግሞ በአሰልጣኝነቱ እየገፋ ነው የሚገኘው። ገመዶ ደደፎ ከተሸለሙት መካከል አንዱ ሆኗል። እስቲ ደግሞ ስለሱ እንንገራችሁ። በነገራችን ላይ ገመዶ ደደፎ በኢትዮጵያ አትሌቲክስ ውስጥ ክስተት የሆነ አሰልጣኝ ነው። እሱ ያሰለጠናቸው አትሌቶች ሁሉ በብቃት ነው ውድድራቸውን የሚጨርሱት፣ የሪከርድ ባለቤት የሚሆኑትም ጭምር። በትላንትናው የሽልማት ስነ ስርዓት ላይ 1.5 ሚሊዮን ብር ተሸልሟል። ይሄ ለሱ ትልቅ ነገር ነው። ከዚህ በፊት በአወዛጋቢነቱ ይታወቃል። የአቋም ሰው ነው የሚሉት አሉ። በብዙ መንገድ እሱን የሚገልጹት አሉ። ግን ባለ ሪከርዱ አሰልጣኝ እያሉ ብዙዎች ያሞካሹታል። ከወርልድ ሪከርዶች ጨምሮ በኦሎምፒክ፣ በዓለም ሻምፒዮና፣ በሀገር አቋራጭ ውድድሮች ላይ በማራቶን ያላሰለጣናቸው አትሌቶች የሉም። ትልልቅ የሚባሉ አትሌቶች በሱ ስር ይሰለጥናሉ። የሱን ክብሮች እስቲ እንመልከት። ለምሳሌ ትዕግስት አሰፋ ሎንዶን ላይ የማራቶንን የሴቶች ብቻ የዓለም ሪከርድ ስትጨብጥ ከጎኗ ያለው ገመዶ ደደፎ ነው። ዮሚፍ ቀጀልቻ ግማሽ ማራቶንን ታሪካዊ የሆነ ሰዓት አስመዝግቦ ሲያሸንፍ አሁንም ከጎኑ ያለው እሱ ነው። ፎቴን ተስፋዬ ባርሴሎና ማራቶንን ስታሸንፍ ማርች ላይ ማለት ነው 2026 ከጎኗ ያለው አሰልጣኟ እሱ ነው። ታምራት ቶላ ኦሎምፒክ ሻምፒዮና ሲሆን ፓሪስ ላይ ሲያስፈነጥዘን እሱ ነው ከጎኗ ያለው። አሜኔ በሪሶን እናስታውሳታለን። የዓለም ሻምፒዮን ስትሆን ሲሳይ ለማ የዓለማችንን ምርጡን የማራቶን ውጤት ሲያስመዘግብ፣ ነጻነት ጉደታ የዓለም የግማሽ ማራቶን ሻምፒዮን ስትሆን ከጎናቸው ያለው አሰልጣኛቸው ገመዶ ደደፎ ነው። ዋና ዋና ስኬቶችን እስቲ እንመልከት። ደግሞ የማራቶን የዓለም ሪከርድ ባለቤት ነው። ያው እነ ትዕግስት አሰፋና የእነ ዮሚፍ ቀጀልቻ እነ ታምራት ቶላ ይሄንን ሲያስመዘግቡ ከጎናቸው ያለው እሱ በመሆኑ ማለት ነው። ከአመት አትሌቶች የተሻለ ውጤት እንዲያመጡ አድርጓል። የ2026 ውጤቶችን ብንመለከት ዶሃ ላይ በወንዶች አንደኛ ነው። ዱባይ ላይ በወንዶችም በሴቶችም አንደኛና ሁለተኛ ሆኖ አጠናቋል። ቶኪዮ ላይ በወንዶች አንደኛ በሴቶች ሶስተኛ ነው። ለንደን ላይ የዓለም ሪከርድን የምትሰብር አትሌትን ሰጥቶናል፣ ትዕግስት አሰፋን። ባርሴሎና ላይ ፎቴን ተስፋዬ ክስተት ስትሆን ገመዶ ደደፎ ከጎኗ ነበረ። ሆንግ ኮንግ ላይ በሴቶች አንደኛ አድርጎናል። ሙምባይ ላይ በሴቶች ሁለተኛ እንድንሆን አድርጎናል። የዓለም ማራቶን ሜጀር ድሎችን ስንመለከት በርሊን ላይ 9 አትሌቶች በሱ ሰልጥነው 9 ጊዜ እንዲያሸንፉ አድርጓል። ቶኪዮ ማራቶንን 8 ጊዜ በሱ ስር የሚሰለጥኑ አትሌቶች አሸንፈዋል። ለንደን ማራቶን 4 ጊዜ የየትኛውም ሀገር አትሌት እንዳያሸንፍ አድርጓል። ቦስተን ማራቶን 4 ጊዜ የኢትዮጵያ ሰንደቅ ዓላማ ከፍ እንዲል አድርጓል። ኒውዮርክ ማራቶን 1 ጊዜ፣ ቺካጎ ማራቶን 1 ጊዜ እንድናሸንፍ ያደረገው ጀግናው አሰልጣኛችን ገመዶ ደደፎ ነው። የረጅም ርቀት የሩጫ ባለ ክብር ነው። ጸጥ እያለ ጸጥታን የሚሰብር አሰልጣኝ እንደሆነ ብዙዎች ይመሰክሩለታል። ትዕግስት አሰፋ፣ ታምራት ቶላ፣ ሌሎችም ስለሱ ተናግረው አይጠግቡም። ጀግና አሰልጣኝ፣ የሪከርድ ባለቤት፣ የማራቶኑ ስፔሻሊስት እያሉ ይጽፉለታል፣ ይናገሩለታል።
ገና ታሪኩ አልተጻፈም፣ ገና ታሪኩ አልተነገረለትም እያሉም ያሞካሹታል። በአጠቃላይ ገመዶ ደደፎ የክፍለ ዘመናችን ክስተት ነው የሚሉ አሉ። እናንተስ ምን ትላላችሁ? ወደ ሌላኛው ጉዳይ እስክናልፍ የእናንተን ሐሳቦች ደግሞ እናነባለን። በቅርቡ ነው የኢትዮ ኤሌክትሪክ ስፖርት ክለብን የተቀላቀለው አትሌት ምስጋና ዋቁማ ይባላል። በእርምጃ ውድድር ለሀገራችን ታሪክ ያስመዘገበ አትሌት ነው። በአፍሪካ አትሌቲክስ ሻምፒዮና ላይ በእርምጃ ውድድር የመጀመሪያውን የወርቅ ሜዳሊያ ስናገኝ ስሙንም ክብሩንም ያመጣልን ክብረ ወሰንንም ጭምር ያሻሻለው እሱ ነው። በነገራችን ላይ ምስጋና ዋቁማ በኢትዮጵያ ሻምፒዮና ባስመዘገበው የ10 ኪሎ ሜትር ውድድር 38 ደቂቃ ከ04 ሰዓት በመግባት የአፍሪካ ሪከርድ ማምጣት ችሎ ነበረ። በፓሪስ ኦሎምፒክ ላይ ሀገሩን ወክሎ 6ኛ ደረጃ ይዞ በማጠናቀቅ ዲፕሎማ ማምጣት ችሏል። ጨዋ ነው። ስፖርት ላይ ቀልድ አያውቅም። ለዓላማው መሳካት ትልቁን ነገር ያደርጋል። ይሄ የአትሌት ምስጋና ዋቁማ መመዝገቢያዎቹ ታሪኮቹ ናቸው። በብራዚል በብራሰልስ በተካሄዱ የዓለም አትሌቲክስ የእርምጃ ውድድሮች ላይ በቡድን የብር ሜዳሊያ እንድናመጣ ያደረገ አትሌት ነው። በአፍሪካ በጋና አክራ በተካሄደው 24ኛው የአፍሪካ አትሌቲክስ ሻምፒዮና ላይ በ20 ኪሎ ሜትር የእርምጃ ውድድር የወርቅ ሜዳሊያ እንድናመጣ አድርጎናል። ከሁሉ በላይ ሰንደቅ ዓላማችን ሲሰቀል የሱ ስም ብቻ ሳይሆን የኢትዮጵያ ክብርም ከፍ እንዲል አድርጓል። ይህንን በማድረጉ አትሌት ምስጋና ዋቁማ በሽልማት ስነ ስርዓቱ ላይ ከተካተቱና የ1 ሚሊዮን ብር ሽልማት ከተበረከተላቸው ጀግኖቹ አትሌቶቻችን መካከል ሆኗል። ምስጋና ዋቁማ እንኳን ደስ አለ ልንለው እንወዳለን። እምብዛም ኢትዮጵያ እየታወቀች በሌለችበት ውድድር ላይ እሱ ይህን ማድረጉ ደግሞ ሌላኛው ጀግንነቱ ነው። ይህንን አትሌት እንዴት ትገልጹታላችሁ? ስለ ሌላኛው መረጃ ደግሞ እኛ እንነግራችኋለን። በነገራችን ላይ ከነዚህ ሁሉ ተሸላሚ አትሌቶች ጀርባ ያለ ሰው አንድ ስሙ የሚጠቀስ ሰው ነው። ኢንጂነር ጌቱ ይሰኛል። ከ2020 ጀምሮ አትሌቶች ክብረ ወሰኖችን ባሻሻሉ ቁጥር ከግል ኪሱ ጭምር አውጥቶ መሸለም የሚችል ማስተባበር የሚችል ነው። የኢትዮ ኤሌክትሪክ ስፖርት ክለብን በመምራት ይታወቃል። የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ቦርድ ውስጥም ለመግባት ሲወዳደር ነበር። በነገራችን ላይ ኢንጂነር ጌቱ ገረመው ኦሮሚያ ክልል ነው የተወለደው። ሙሉ ስሙ ጌቱ ገረመው ሶሬሳ ይባላል። አሁን ላይ እድሜው 41 ላይ ደርሷል። ባለትዳር የልጆች አባት ነው። ትምህርቱ ከስራው ጋር አሁን ካለበት የስፖርት አመራርነት ስራው ጋር ባይያያዝም እሱ ግን ለኢትዮጵያ አትሌቲክስ ባለው ቅርበትና ውዴታ እጅግ አትሌቶችን የሚያበረታታ የሚሸልም አትሌቶች በተወዳደሩበት ርቀት ሁሉ ከፍ ያለ ደረጃ እንዲደርሱ የሚያደርግ የአትሌቲክሱ የጀርባ አጥንት ነው። በነገራችን ላይ በአንድ ጊዜ ለእያንዳንዳቸው አትሌቶች 500,000 ብር እንዲሸለሙ ማድረግ የቻለም ነበረ። የተለያዩ አትሌቶች የሱን ስም አንስተው አይጠግቡም። እዚህ የደረስነው እኮ ኢንጂነር ጌቱ ገረመው በመኖሩ ነው ብለው የሱን ስም የሚያሞካሹ አሉ። ለኢትዮጵያ አትሌቲክስ ደግሞ አሁን ከመጡት ተቆርቋሪዎቹ ወዳጆቹ መካከል አንዱ ነው። ኢንጂነር ጌቱ ገረመውን የምታውቁ አሰልጣኞች፣ አትሌቶች፣ የአትሌት ማናጀሮች እንዴት ትገልጹታላችሁ? ክብር ለሚገባው እኛ ክብር እንሰጣለን። ከሁሉ በላይ ሰላም ለሀገራችን፣ ሰላም ለኢትዮጵያችን፣ ፍቅር ይስጠን፣ አንድነት ይስጠን። ከዛ በኋላ ድል ይቀጥላል።